በፈጠረሽ መጀመሪያ እንዴት ነው የካርሽው? ተረጋግቻ። እንዴት ነው የካርሽው? አምላኬን እንዴት አምላክሽን የፈጠረሽን አምላክ እንዴት ነው የካርሽው? እንዴት ነው የካርሽው? ስላሴን እንዴት ነው የካርሽው? ንገሪኝ፣ የምር ንገሪኝ። ምን አይነት ልብ ኑሯችሁ ነው የካርሽው? ንገሪኝ እስኪ። ምን አይነት የፈጠረሽን አምላክ እንዴት ነው የምትክችው? መልሽልኛ። ጨዋታ ነው እንደያዛችሁት፣ በእምነታችሁ ጨዋታ ነው እንደያዛችሁት። የምናምልከው እምነት ጨዋታ ነው እንዴ? ነይ መልሽልኝ ያልኩሽ እኮ ነው። ዝም በይ። አላወራም ብያለሁ። ከማንም ሙስሊም ጋር ሴጣኔን አትቀስቅሱት። አላወራም። ሰማችኋል? አላወራም ከማናችሁ ጋር አይመለከተኝም። እንኳን ሰለማችሁ አይመለከተኝም። ይኸው ከታች ያለችው ምትባለው የዛን ጊዜ ያለቀስኩት ለቅሶና አሁን አንድ ነው። ገባሽ? እሷ ይቺ ታች ካለችው ስሳልም እንዴት እንዳለቀስኩኝ አውቀዋለሁ። አሁንም ደግሞ ይቺ ስሳልም እንዴት እንዳልማለቀስ ሰሞኑ እንዴት እንዳመመኝ እኔ ነኝ የማውቀው። ነይ መቅዲ መልሽልኝ። እንዴት ነው ኢየሱስን የካልሽው? ዝም በይ እባክሽን፣ ዝም በይ። እኔ አላወራም ከአንቺ ጋር። ውይ አላወራም። እኔ የማወራው ከአንቺ ጋር በንጽጽር ዙሪያ ነው። አላወራም አላወራም። እኔ አትነካኩኝ። እኔ ሙስሊሞች አትነካኩኝ። አይመለከተኝም። አላወራም ከአንቺ ጋር አላወራም። ነይ መቅዲ ነው መልሽልኝ። አንቺ ኤዱ መተሻል። ነይ ኑ መልሱልኝ። ኢየሱስ እንዴት ነው የካዳችሁት? ንገሩኝ። ንገሩኝ። እንዴት ነው የካድሽው? እንዴት ነው የካድሽው? አምላክሽን ለዚህ መልሽልኝ። ሰማይና ምድር ነው የፈጠረ አምላክ እንዴት ነው የካድሽው? ነይ መልሱልኝ። አይደለም ምንድን ነው በሰማ ነው? ምን ሆነሽ ነው ማሂ? እንዴ ምን ሆነሽ ነው እንዴ? ታውሪ በቃ እሺ። እንዴት አስችሏችሁን የካዳችሁት? እንዴት እየቀለዳችሁ ከሆነ ንገሩን፣ እንወቀው። በቃ እንመንኛ እየቀለዱ ነው ብለን እንስማማ። እናንተን እያዩ የሚጠፉ ልጆችን አታዩም እንዴ? ማሂ ያስረዱሽ። እኔ እንዴት ብዬ ነው እኔ ጭንቅላቴን የማሳምነው? እንዴት ብዬ ነው መጽሐፍ ቅዱሴን እንድጠራጠር የምታደርጉኝ? እንዴት ነው እንደዚህ አይነት ነገር ነው ስራ የምትሰሩት? እሺ ያስረዱሽ። ተረጋጊ ማሂ ተረጋጊ። ዝም በይ። ታውቂያለሽ የዛሬ 3 ዓመት አንቺ ስትሰልሚ እንዴት እንዳለቀስኩኝ። ዝም በይ አንቺ ራስሽ ዝም በይ። ማለት በእንደዚህ መንገድ አይደለማ ማሂዬ። እንዴ እንደዚህ እያለቀሽ ሪከርድ ምናምን ይደረጋል እና ይሄን አስበሽበታል? 100 ጊዜ አድርገው ፖስት ያደርጉት የሚመለከተኝ ነገር የለም። እኔ ግን የካዳችሁበትን መንገድ ንገሩኝን ያልኳችሁ ያለው ሰማችሁ? ሁለታችሁም ሌላ ሰው እንዲያነገረኝ አልፈለኩም። እንዴት እንደካዳችሁት አስረዱኝ። እንዴት ነው የካዳችሁት? ንገሩኝ። በቃ ይሄን ነው ማወቅ የምፈልገው እንጂ የካዳችሁትን መንገድ አሞኝ ሰነብ የቆየሁት። እሺ ማውራቱ በጣም ደብሮኝ ነው። ወጥቼ ሜዳ ላይ ማውራት አስጠልቶኝ ነው ዝም ያልኩት። እንዴት አስችሏችሁ ነው የካዳችሁት? እግዚአብሔርን ፈጣሪ አይደለም እግዚአብሔር ብላችሁ እግዚአብሔር አልፈጠረም ብላችሁ አጻፉልኝ። በውስጥ ራሱ ምጽፉ ሰዎች ይታየኛል። ይሄ ለምን አጻፉልኝ? አልመጣም፣ አልወጣም የመሰለኝ ተናግሬ ነው የምወጣው። በቃ ይውጣልኝ። እኔ ማለት በውስጥ አልጽፍላችሁም። ሰማሽ አንቺ ኤደን? እንዴት አስችሎሽ ነው እግዚአብሔርን የካድሽው? ዛውራ ነበር አይደለም ወይስ መልሽ እልሻለሁ። አሁን እንደ አዲስ እዚህ ማውራት እኔ አልወድም ታውቂያለሽ። ማሂ አሁን ምንድን ነው? አሁን ድራማ እየሰራሽ ነው የሚመስለኝ ማለት ነው። እና አሁን ማልቀሱ ምናምን ጥርጣሬ ከፈጠረብሽ ባይብል ጥርጣሬሽን እናስወግድልሻለን። ማለትም ተጠራጥረሽ ወደ እስልምና መምጣት ነው። አንቺን ማረፍ ትችያለሽ ገብተሽ እነሱ እንዳረፉት። ከዛ ውጭ ግን ደስ አይልም። እና ምንድነው ክርስቲያኖች እናንተ አሁን ከእናንተ ካላችሁበት ወንድ የለም እንዴ? በፈጣሪ ወንድ የለም። ወንድ ፈልጋችሁ እያላችሁ እናንተ የምትንጫጩት ማለት ነው። እኛ ወንድ አንፈልግም። ግልጽ ነው። ወንድ ከፈለግን ከዛው ክርስትና ውስጥ ነበረ። በጣም ብዙ ወንዶች አሉ። ለዛው መነፋረቅ ያለው በነገራችን ላይ እንደፈለጋችሁ ክርስትና ውስጥ ነው የሚገኘው። ገብቷቸዋን እስልምና ላተቅረቡ ዚናን አትቅረቡ ነው፣ ዝሙትን አትቅረቡ ነው እንጂ የሚለው ዝሙትን አይፈቅድም። ግልጽ ነው።
እንደፈለግን መሆን ከፈለግን ክርስትናው ላይ ያለ ነገር ግን ወንድ ተፈልጎ ወደ እስልምና ይመጣል። ሲጀመር እስልምናውን ትክክል አይሆንም። አንድ ሰው ለወንድ ብሎ ከሰለመ ሙስሊም ትክክለኛ ሙስሊም አይሆንም። ሲጀመር ግልጽ ነው።